በሶ በሙዝ ይዤላችሁ መጥቻለሁኝ ወይም ሙዝ በበሶ ማለት ይቻላል። ያው ነው ይዤላችሁ መጥቻለሁኝ። ያው ክሬም የመሰለ በጣም የሚያምር ሲጠጣም ደግሞ በጣም የሚገርም ጣዕም ያለው በሶ በሙዝ ጁሳችንን ይዘን መጥተናል። ሞክሩትና ትወዱታላችሁ። በጣም ደስ የሚል ጣዕም፣ ደስ የሚል ቃና፣ ክሬም የመሰለ በቃ ክሬም የሆነ ነገር እየጠጣችሁ ነው የሚመስላችሁና ያልተለመደ ነው። እስኪ ሞክሩት። እኔ ሰርቼው እንደዚህ ተወዷል። ይኸውላችሁ በሶም በሙዝ ለመፍጨት መጀመሪያ መፍጫችን እናዘጋጃለን። ከዛ እኔ እዚህ ጋር 3 ሙዞችን አዘጋጅቻለሁ። 3ቱንም ሙዞች በየተራ እየላጥን መፍጫችን ውስጥ እናስገባለን ማለት ነው። ልጠን ቁርጥ ቁርጥ እያደረግን እየቆራረጥን እናስገባዋለን። ሙሉን ካስገባን መፍጫው ሊያታግለን ላይፈጭልን ስለሚችል እንደዚህ በቢላ እየቆራረጥን ወደ መፍጫ እናስገባለን ማለት ነው። በዚህ መልኩ እኔ ልጄ እያገዘኝ ነው። አንዱ ሙዝ ቆርጬ እስከምጨርስ እሱ አንደኛውን ይልጥልኛል። ልክ እንደዚህ ቆራርጬ አስገባለሁኝ እና ዱቄት አዘጋጅቻለሁ። የበሶ ዱቄቱን አንድ ዙር ሙዙን እንደፈጨሁት ሙዙን በውሃ ትንሽ እፈጨውና ከዛ በሷን እጨምራለሁ። የበሶ ዱቄት 1 የሾርባ ማንኪያ ወይም ደግሞ 1 ተኩል የሾርባ ማንኪያ እጨምርበታለሁ። እናንተ በትንሹ መስራት 1 ብርጭቆ የምትሆን መስራት ትችላላችሁ። እኔ የምሰራው ግን 2 ብርጭቆና ከዛ በላይ የሚሆን ነው የምሰራው። ምክንያቱም ለልጆች ነው የምፈጨው። እናንተ ለአንድ ሰው ከሆነ 1 ብርጭቆ የምትሆን 2 ሙዝና 1 የሾርባ ማንኪያ በሶ የተፈጨ በሶ መጠቀም ትችላላችሁ። እኔ ግን እዚህ ጋር 1 ተኩል ልጨምር ነው ያሰብኩትኝ የሾርባ ማንኪያ በሶ ማለት ነው። ያው እንደምታዩት ፈጭቼ ቆራርጬ ጨርሼ ጨምሬያለሁ። 3 ሙዝ ውሃ እየጨመረበት ነው እዚህ ጋር ልጄ። ውሃ ጨምሬ 1 ዙር ፈጨዋለሁ ሙዙ ብቻው ማለት ነው፣ ምንም ሳልጨምርበት በደንብ ላም እንዲልልኝ። በሶና ብሬ ከጨመርኩኝ ባንዴ ሊወፍርና እንትን ሊል ይችላል። እንደ ጓጓላ ነገር ሊፈጥር ሙዙና በሶ ሊያያዝ ስለሚችል ቢያንስ ሙዙ መጀመሪያ መፈጨት ይኖርበታል። ይህን ያህል ከተፈጨ ይበቃዋል። አጠፋውና እያያችሁ ይኸው 1 የሾርባ ማንኪያ ድምፄ በጣም ይቅርታ። ይኸው እንደምታዩት 2 የሾርባ ማንኪያ በሶ ጨምሬያለሁኝ። አሁንም እንደ አዲስ ድጋሚ ውሃ ጨምሬበት እፈጨዋለሁ። ለምን በሶ በባህሪው በጣም ትንሽ ዱቄት የመወፈር ባህሪ አለው ሲፈጭ። ስኳር አልጨመርኩም፣ አሁን እጨምርበታለሁ። ይኸው እዚህ ጋር 1 የሾርባ ማንኪያ የምትሆን ስኳር ጨምሬያለሁኝ። ኖርማሊ ሙዝ ራሱ ጣፋጭ
የተለየ ማጣፈጫ የለውም። ያው እዚህ ጋር ያው ሲቀዳ እንደምታዩት ከሆነ በቃ የሆነ የተለየ ነገር ነው። ጁሱላ አይመስልም ማለት ነው። እና ደስ የሚል እንትን አለው። በተለይ ስትጠጡት ደግሞ በቃ ልባችሁን ውስጣችሁን ቅዝቅዝ ነው የሚያደርግላችሁ። እና ይኸው እዚህ ጋር እኔ ለልጆች ነው ያዘጋጀሁት። መጠጫዎቹ ትንንሽ ስለሆኑ 3 መጠጫ ቀድቼ ተርፏል። በብርጭቆ ቢሆን ግን ከ2 ብርጭቆ ብዙ የሚተርፍ አይመስለኝም። ትንሽ ሊተርፍ ይችላል በእርግጥ። ይኸው እንግዲህ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ አድርጉልኝ። ስለተከታተላችሁኝ እጅግ በጣም አመሰግናለሁኝ። ይኸው ልጆቼ ቀምሰውታል። ቻው